reports accounting reports ስንል ያው financial statements እንላቸው ናቸው ቀደም እንዳልኳችሁ accounting is an information system ብለናል does it provides information to users so record ካረግን በኋላ ሌሎችም ስቴፖች አሉ actually ይሄ the simplest way የሚባለው ነው በዚህ አሁን እያየን ያለነው the simplest way to record transactions ነው accounting question ነው ማለት ሌላ way አለ debit credit ምንለው እሱን ደግሞ በሚቀጥለው እናያለን so accounting reports called financial statements provide summarized information to the owner so summarized the information የምናቀርብበት ወይም ደግሞ communicate የምናደርግበት tool ምንለዋለን we call it financial statement እንላለን ማለት financial statement ወይም ደግሞ financial report እንላለን so the 5 common financial statements ኦርደራቸውንም ተጠብቀን ነው የምናየው በምን ኦርደር ማለትም which one comes first መጀመሪያ የምናዘጋጀው የትኛው ስቴትመንት ነው ከዛ የትኛው ይመጣል ነው IFRS based ስታዩት እነዚህ 5 financial statements ናቸው ልክ እንደ complete set of financial statements የሚታዩት ማለት so አንደኛው income statement ወይም ደግሞ statement of total comprehensive income ነው income statement ወይም ደግሞ statement of total comprehensive income ወይም ደግሞ a statement of profit or loss and other comprehensive income ወይም OCI እንላታለች እነሱን ኮንሴፕቶች በደንብ ሌላ ጊዜ እናያቸዋለን አሁን ቤዚኩን ነው simplest sense-ን ነው የምናየው እንጂ OCI የሚባል total comprehensive income profit or loss ራሳቸውን ቻሉ ዲስከሽኖች ናቸው so income statement ምንድነው ሪፖርት የሚያደርግልን እንደ simplest sense ስንል እዚህ ጋር እንደምታዩት ገቢና ወጪ እንደው ምንድነው የሚባለው የትርፍና ኪሳራ መግለጫ አሁን በአይፋርስ ደግሞ የትርፍና ኪሳራ እንዲሁም ሌሎችም ገቢዎች መግለጫ ይባላል ማለት ነው ምክንያቱም profit or loss and other comprehensive income ስለሚባል ማለት ነው so income statement ወይም ደግሞ statement of total comprehensive income ነው አንድ መጀመሪያ እንድታዩልኝ የምፈልገው ነገር ምንድነው እቺ ከላይ ያለችውን ነገር እንድታዩት ፈልጋለሁ ስለዚህ ከላይ ያለውን ነገር ብታዩት ሶስት ነገር ይታያቸዋል ሶስት ነገር ይታየናል so እዚች ጋር ከላይ የድርጅቱ ስም አለ ኔት ሶሉሽንስ ነው የኛ የካምፓኒ ኔም ከዛ ኢንካም ስቴትመንት የምትላለች ወይም ደግሞ በዚህ ኢንካም ስቴትመንት አሁን ብዙ እየተተዋ ነው statement of total comprehensive income የሚለውን ነው የምታገኙት ማለት ነው statement of total comprehensive income የሚለውን mostly አሁን የምታገኙት so እነዚህ ሶስቱ ነገሮች heading ናቸው so የድርጅቱ ስም የስቴትመንቱ ስም እንዲሁም ደግሞ ፔሪድ መገለጽ አለበት ማለት ነው ምክንያቱም እነዚህ ሶስቱ ነገሮች ካልተገለጹ it doesn't make sense አሁን financial statement አግኝታችሁ እነዚህ ሶስቱ ነገሮች ከሌሉበት it doesn't make sense አሁን ለምሳሌ የማን ነው ሲባል ምንድነው ሲባል የመቼ ነው ሲባል የዛሬ አመት ነው የሁለት አመት ነው የአንድ አመት ነው የአንድ ወር ነው ምናምን it doesn't make sense ስለዚህ እነዚህ ሶስቱ ሄዲንጎች ግድ ናቸው ማለት ነው የኔም ኦፍ the company the name of the statement እንዲሁም ደግሞ the period report ነው ማለት ነው so እዚህ ጋር ቀደም እንዳልኳችሁ in the simplest sense ነው የምናየው in the simplest sense income statement እንጂ በሰፊው አሁን other comprehensive income profit or loss section ለብቻ ከፋፍለን በሌላ ቪዲዮ እናያለን so ገቢ ሲቀነስ ወጪ አድርገን ሪፖርት የምናደርግበት ገቢ ሲቀነስ ወጪ revenue minus expenses አድርገን ወይ profit ወይ loss ብለን ሪፖርት የምናደርግበት ሴክሽን ነው ማለት so we do have revenues minus expenses which gives us either net income or net loss so revenue ስንል ገቢ ነው ብለናል expense ስንል ወጪ ነው ብለናል ሌላው እዚህ ጋር እንደምታዩት ገቢ ሲቀነስ ወጪ ወይ net income ወይ ደግሞ net loss ነው የሚሰጠው ይያሉ so net income ስንል ምንድነው ትርፍ ነው ወይም ደግሞ profit የምንለው ነው ስለዚህ ለምሳሌ ገቢያችን 10,000 ብር ነው ወጪያችን ግን 8,000 ብቻ ከሆነ ስንት ይኖረናል 2,000
ትርፍ ይኖረናል ማለት ነው። ስለዚህ እቺን ምን እንላታለን? ኮዲት ኔት ኢንካም የተጣራ ትርፍ። የተጣራ የምንለው ራሱ የራሱ የሆነ ተቀናሾች ስላሉት ነው። የተጣራ ትርፍ ወይም ደግሞ ፕሮፊት reported for the period ብለን እንይዛለን ማለት ነው። ፕሮፊት reported for the period። ግን ለምሳሌ ገቢው ከወጪው ቢበልጥስ? ለምሳሌ ገቢያችን 10,000 ሆኖ ወጪያችን ግን 15,000 ቢሆንስ? ስለዚህ እዚህ ጋር ምን አለን ማለት ነው? 5,000 ሎስ አለን ማለት ነው። 5,000 ሎስ አለን ማለት እዚህ ጋር በቅንፍ ያደረኳት ብዙውን ጊዜ ያው በኔጌቲቭ ከመጻፍ ልክ እንደዚህ በፓረንቴሲስ ወይም በቅንፍ ውስጥ ሲቀመጥ ያው ልክ እንደ ኔጌቲቭ ኮኖቴሽን ነው የሚኖረው ማለት ነው። እቺን ደግሞ ምን እንላታለን? ኔት ሎስ እንለዋለን ማለት ነው። ወይም ደግሞ ምን ማለት ነው? ኪሳራ ማለት ነው። ሎስ የሚለው ኪሳራ ነው ማለት ነው። ይሄንን ነው ሪፖርት የሚያደርግልን። ቤዚካሊ ኢንካም ስቴትመንት ሪፖርት የሚያደርግልን ገቢዎቻችን for the period ገቢዎቻችን ይሄን ያህል ነበሩ፣ ወጪዎቻችን ደግሞ ይሄን ያህል ነው። ሁለቱ ሲቀናነሱ ደግሞ ወይ ትርፍ አለ ወይ ኪሳራ አለ። ለዛ ነው ምን የሚባለው? result of operation የሚባለው ማለት ነው። result so it tells us the result። ስለዚህ አመቱን ሙሉ ምን ሲያደርግ ኦፕሬት ሲያደርግ ቆይቶ ድርጅቱ መጨረሻ ላይ ውጤቱ ምንድነው ስትሉ ቤዚካሊ የምታዩት ምን ነው? you look at the income statement ወይም ደግሞ the statement of total comprehensive income ማለት ነው። እዚህ ጋርም እንደምታዩት ያው ገቢ አለ። fees earned የምትለዋለች እዚህ ከላይ fees earned ማለትም ያው ሰርቪስ ሰተን የምናገኘው ፊ 7500 ቅድም ሪኮርድ ባይዘይ እስካሁን ሪኮርድ ያደረግናቸው ነገሮች ነው ምን አድርገን ጨምቀን እዚህ ጋር ሪፖርት የምናደርገው ማለት ሪፖርቲንግ መዘገብ። ስለዚህ እስካሁን የተመዘገቡትን ነገሮች ነው ምን ዘግበው ማለት ነው ሪፖርት የምናደርገው ማለት ነው። እዚህ ጋር እንደምታዩት ገቢ ብለን ቅድም የመዘገብነው አለ 7500። ከዛ ወጪዎች ደግሞ የቅድሞቹ አሉ እነዚህ ማለት ነው። wage expense, rent expense, supplies expense ምናምን ብለን የያዝናቸው ወጪዎች አሉ። 7500 ገቢ አለ። ቶታል ኤክስፔንስ ደግሞ 4450 አሉ። እነዚህ ሲቀናነሱ 3050። ስለዚህ ገቢው ከቶታል ኤክስፔንሱ ስለበለጠ ኔት ኢንካም ወይም ደግሞ እዚህ ጋር እንደምታዩት ፕሮፊት ማለት ኔት ኢንካም። the net income ወዴት ይላካል ስንል it will go to the statement of owners equity። statement of owners equity ምንድነች የሚለውን እናያለን። ግን ይሄ ኦርደሩን መጠበቅ አሪፍ ነው ለእናንተም። መጀመሪያ ኢንካም ስቴትመንቱን አዘጋጅታችሁ ከዛ በኋላ ወደ statement of owners equity ከዛ በኋላ ወደ ባላንስ ሺት ምናምን መሄድ የአንደኛው አውትፑት ለሌላኛው ኢንፑት ስለሚሆን አሁን እቺኛዋ ኔት ኢንካም 3050 የምትለዋን በኋላ ስንጠቀምባት ታያላችሁ። በኋላ እንጠቀምባታለን ምን ላይ statement of owners equity ላይ እንጠቀምባታለን ማለት ነው። ኢንካም ስቴትመንት ሲምፕሊ ስቴትድ ሪፖርት የሚያደርግልን ይሄንን ነው። ሁለተኛው ስቴትመንት ደግሞ statement of owners equity ወይም ደግሞ የባለቤቱ statement of change in owners equity እንለዋለን። የባለቤት ድርሻ ለውጥ መግለጫ የምንለው ማለት ነው። አሁን ልክ ኢንካም ስቴትመንት የትርፍና ኪሳራ መግለጫ እንዳለው ይሄ ደግሞ የባለቤቱ ድርሻ ለውጥ መግለጫ statement of change in owners equity ወይም simply statement of owners equity ነው ማለት ነው። እቺ ደግሞ ልክ እንደ ስሙ ምኑ ነው የሚገልጽልን ማለት ነው? የባለቤቱ ድርሻ ምን ያህል ለውጥ አሳየ for the period። ቅድም እንዳልኳችሁ ደግሞ owners equity በምን እንደሚጨምር በምን እንደሚቀንስ አይተናል። ስለዚህ እነሱን ነገሮች ነው ሪፖርት የምናደርግበት ማለት ነው። revenue እና ኢንቨስትመንት ይጨምሩታል ብለናል። ኤክስፔንስ እና ድሮዊንግ ደግሞ ይቀንሱታል ብለናል። ስለዚህ የነሱ ኢፌክት ደግሞ ቅድም እንዳየነው ምን ብለናል? እዚቹ ጋር ባሳያችሁ ሬቨኒው ሲቀነስ ኤክስፔንስ ምንድነው? ወይ ኔት ኢንካም ነው ወይ ደግሞ ኔት ሎስ ነው። ኔት ሎስ ነው። ገቢ ሲቀነስ ወጪ ሪዘልቱ ወይ ትርፍ ነው ወይ ደግሞ ኪሳራ ነው ማለት ነው። ትርፍ ምን ያደርግልናል? ኦነርስ ኢኩዊቲን ይጨምርልናል። ይደመራል። ኪሳራ ግን ይቀንሳል። ይቀንሳል ማለት ነው። ኔት ኢፌክቱን ነው እዚህ ጋር አሁን የምናስቀምጠው ስቴትመንት ኦፍ ኦነርስ ኢኩዊቲ ላይ ስናስቀምጥ
ለየብቻው ሳይሆን የምናስቀምጠው ኔት ኢፌክቱ ነው። ሶ ኔት ኢንካም ከሆነ እዚህ ላይ ደምረን እናስቀምጠዋለን። ኔት ሎስ ከሆነ ደግሞ እዚህ ላይ ቀንሰን እናስቀምጠዋለን ማለት ነው። ሌላው ደግሞ ኢንቨስትመንት እና ዊዝድሮዋል ናቸው። ከሬቨን እና ኤክስፔንስ ውጪ ኢንቨስትመንት እና ዊዝድሮዋል፣ ኢንቨስትመንት ይጨምረዋል፣ ዊዝድሮዋል ይቀንሳል። ሶቺ ስቴትመንት ኦፍ ኦነርስ ኢኩዊቲ ኦነርስ ኢኩዊቲ በምን ይጨምራል በምን ይቀንሳል የሚለው ነገር በጣም ደጋግማችሁ መያዝ ያለባችሁ ኮንሴፕት ነች፣ አትርሷት ማለት ነው። ሶ እዚህ ጋር አሁን ብታዩት ስቴትመንት ኦፍ ኦነርስ ኢኩዊቲ ላይ በደንብ ብታዩት መጀመሪያ ካፒታል ቢጊኒንግ ካፒታል ተቀምጧል። ክሪስ ክላርክ ካፒታል ኖቬምበር 1 ተብሎ ቢጊኒንጉ 0 ነው፣ ምክንያቱም አዲስ ቢዝነስ ስለሆነ። ከዛ ኢንቨስትመንቱ አለ፣ ያው መጀመሪያ ላይ የጻፍናት ኢንቨስትመንት አለች፣ እሷ ተደምራለች። ከዛ ኔት ኢንካም አለ። አሁን እንዳልኳችሁ ኔት ኢንካም ኔት ኢፌክቱ ይጨምረዋል፣ ኔት ሎስ ግን ይቀንሰዋል ብያቸዋለሁ። ምክንያቱም ያቺ ሬቨኒው እና ኤክስፔንስ የምትለዋን ለየብቻ ሳይሆን የምናመጣት ኔት ኢፌክቱን ስለምናመጣው ማለት ነው። ሶ እናንተም ማሰብ ስላላችሁ ካፒታል በምን ይጨምራል? በትርፍ። ካፒታል በምን ይቀንሳል? በኪሳራ። ስለዚህ ትርፍ ከሆነ ወይም ኔት ኢንካም ከሆነ እዚህ ጋር ትደመራለች። እዚህ ጋር እንደምታዩት ኔት ኢንካም ትደመራለች። ኪሳራ ከሆነ ግን ይቀነሳል ማለት ነው። ይቀነሳል፣ ኔት ሎስ ተብሎ ይቀነሳል ማለት ነው። ሌላው ቅድም እንዳልነው ዊዝድሮዋልስ ኦነርስ ኢኩዊቲ የሚቀንሱ ነገሮች ስለሆኑ እዚህ ጋር እንደምታዩት ዊዝድሮዋልም ተቀንሳለች ማለት ነው። ሌስ ዊዝድሮዋልስ። ሶ ኢንክሪዝ ኢን ኦነርስ ኢኩዊቲ አለ። ቢጊኒንግ ካፒታል የለውም፣ ምክንያቱም አዲስ ቢዝነስ ነው። ቢጊኒንግ ካፒታል የምንለው ከባለፈው ፔሪየድ ትራንስፈር ተደርጎ የመጣ ካፒታል፣ የባለፈው ፔሪየድ ኢንዲንግ ለዚህ ፔሪየድ እንደ ቢጊኒንግ ታየው ማለት ነው። ቢጊኒንግ ካፒታል የለውም፣ አዲስ ቢዝነስ ነው። ኢንቨስት ስንት ተደረገ? 25000 መጀመሪያ ላይ አይተናል። ኦነሩ ዲፖዚት ያደረገው ነው። ከዛ ኔት ኢንካሟ ከቅድሙ የመጣች ነች። ቅድም ኢንካም ስቴትመንቱ ላይ ያየናት ማለት ነው። ኢንካም ስቴትመንቱ ላይ ቅድም አይተናታል። ከሱ የመጣች ነች። 3050 ኔት ኢንካም ብለን ነበረ፣ ከሷ የመጣች ነች። እስቲ ወደኋላ አድርጌ ካሳያችሁ እዚች ጋር ቅድም ላይ ያየናት ማለት ነው። ቻትም ኔት ኢንካም 3050 ብለናል። ስለዚህ ከሷ ነው ቀጥታ ቅድም እንዳልነው ወደ ኦነርስ ኢኩዊቲ ይገባል እንዳልነው ከሷ ኔት ኢንካሟን እዚች ጋር እናስቀምጣለን ማለት 3050 ብለን ማለት። ከዛ ዊዝድሮዋል ደግሞ ከቅድሙ ከሪኮርድ ካደረግነው ትራንዛክሽን 2000 ይዘን እንመጣለን። ባይዘይ እንዳለ ቅድም እንዳልኳችሁ የምንወስዳቸው ነገሮች በአጠቃላይ ሪኮርድ ካደረግናቸው ከቅድሞቹ ነው የምንወስደው ማለት ነው። ሶ ኢንዲንግ ኦነርስ ኢኩዊቲ 26050 ይለ። ይሄ ደግሞ ራሱ ወዴት ይሄዳል ስንል it will go to the balance sheet። እዚህ ጋር እንደምታዩት it will go to the balance sheet ማለት ነው። ለዛ ነው ኦርደሩን ጠብቁ ማለት እንደምታዩት የኢንካም ስቴትመንት አውትፑት ለዚህኛው ኢንፑት ሆነ፣ የዚህኛው አውትፑት ደግሞ ለባላንስ ሺቱ ልክ እንደ ኢንፑት ነው ማለት ነው። ሶ ኔክስት የምናየው እሱ ነው፣ ባላንስ ሺት ወይም ደግሞ ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ደግሞ ምን እንለዋለን? የሀብትና ዕዳ መግለጫ ነው ማለት ነው። ሶ ልክ እንደ ስሙ ሀብትና ዕዳ የምናስቀምጥበት ነው። ማለትም ምንድነው? አሴትስ፣ ላያቢሊቲስ እና ኢኩዊቲ ነው ማለት ነው። ሶ ሀብታችን ምን ያህል ነው፣ ዕዳችን ምን ያህል ነው፣ የባለቤት ድርሻ ምን ያህል ነው የሚለውን ሪፖርት የምናደርግበት ሴክሽን ነው ማለት ነው። ሶ እነዚህንም የምናመጣው አሁንም ሪኮርድ ካደረግነው ከአካውንቲንግ ኢኩዌሽኑ እንዲቀለን እንደውም ያቺ ሰመራይዝ ካደረግናት ማምጣት እንችላለን ማለት ሰመራይዝ ካደረግናት። ሶ አሴትስ፣ ላያቢሊቲስ፣ ኦነርስ ኢኩዊቲ። ሶ እዚህ ጋር እንደምታዩት አሴትስ ከዚች ያለችውን መውሰድ እንችላለን። ካሽ፣ ሰፕላይስ እና ላንድ። ሶ ቤዚካሊ የምንወስደው እቺ የመጨረሻውን ባላንስ ነው እዛ ጋር ሪፖርት ስናደርግ ማለት። ከዛ ላያቢሊቲ ደግሞ እዚች ጋር አካውንት ፔብል የምትለዋለች፣ እሷንም ስንወስድ የመጨረሻውን ባላንስ እንወስዳለን። ከዛ ኦነርስ ኢኩዊቲ ደግሞ እዚህ ጋር ያሉት ሴክሽኖች አሉ።
ግን ኦነርስ ኢኩዊቲ ምን ማድረግ እንችላለን? ቅድም እንዳልኳችሁ ከስቴትመንት ኦፍ ኦነርስ ኢኩዊቲ ቀጥታ ባላንሱን ማምጣት እንችላለን ማለት ነው። ወይም ደግሞ እነዚህ እዚህ ጋር ያሉትን ነገሮች ብንደምራቸው የመጨረሻ ባላንሶቹ ራሱን ይሰጠናል ማለት ነው። ሶ ሁሉንም ነገር ሪፖርት የምናደርገው ከዚሁ ነው። የዚህ ብቻ ሳይሆን የቅድሞቹ እነዚህ ኤክስፔንስ ብለን ያየናቸው ሬቨኒው ብለን ያየናቸው ነገሮች እንዳሉ የሚወሰዱት ከዚሁ ከአካውንቲንጉ ኢኩዌሽን ነው ማለት ነው። እሷን አትርሱ። So the balance sheet assets, liabilities and owner's equity will be reported. So owner's equity ቀደም ካልኳችሁ ቦታ ማምጣት እንችላለን። ከስቴትመንት ኦፍ ኦነርስ ኢኩዊቲ አውትፑቱን ለዚህ ኢንፑት መጠቀም እንችላለን ማለት ነው። ካሿ ደግሞ በኋላ የምናያታለች ስቴትመንት ኦፍ ካሽ ፍሎው የምንለው ከሷ ጋር ኮምፔር ማድረግ እንችላለን ማለት ነው። ሶ ባላንስ ሺት ሪፖርት የሚያደርግልን ይሄንን የሀብትና ዕዳ መግለጫ የምንለው ማለት ነው። ሌላው ስቴትመንት ኦፍ ካሽ ፍሎውስ ነው። ስቴትመንት ኦፍ ካሽ ፍሎውስ ስንል የገንዘብ ዝውውር መግለጫ የምንለው ነው። ስንት ሴክሽኖች አሉት? ወደ 3 ሴክሽኖች አሉት። from operating activities, from financing, from investing activities ተብሎ ግን ያው በዚህ ቪዲዮ የምናየው ነገር አይደለም። ያው ሰፋ ያለ ኮንሴፕት ስለሆነ ማለት ነው። ስቴትመንት ኦፍ ካሽ ፍሎውስ ድርጅቱ በዛ ፔሪድ ምን ያህል ካሽ አስገባ፣ ከዛ ምን ያህል ካሽ አወጣ፣ at the end of the period ምን ያህል ካሽ አለው የሚለው ሪፖርት የምናደርግበት ፋይናንሻል ስቴትመንት ነው ማለት ነው። ሌላ የመጨረሻው ኖት ቱ ዘ ፋይናንሻል ስቴትመንት የምንለው ነው። ኖት ስንል ደግሞ ሌሎች ሴክሽን ላይ ሪፖርት ያላረግነው ነገር ሌሎች ሴክሽን ላይ ሪፖርት ያላረግነው ብቻ ሳይሆን ሌሎችም ነገሮች አሉ። አሁን ለምሳሌ ዲስአግሪጌሽን የምንለው ነገር አለ። ዲስአግሪጌሽን ስንል ዋናው ፋይናንሻል ስቴትመንት ላይ ቅድም ካየናቸው ፋይናንሻል ስቴትመንቶች ለምሳሌ ስቴትመንት ኦፍ ፋይናንሻል ፖዚሽን፣ ስቴትመንት ኦፍ ቶታል ኮምፕሬሄንሲቭ ኢንካም፣ ስቴትመንት ኦፍ ኦነርስ ኢኩዊቲ፣ ቼንጅስ ኢን ኦነርስ ኢኩዊቲ እነሱ ላይ እንደ ቶታል አማውንት የተቀመጠ ነገር እዚህ ላይ እንደ ዲቴል ሊቀመጥ ይችላል ማለት ነው። ሌላው ዲስክሌመር ነው። ዲስክሌመር ስንል ለምሳሌ ጋፕ ወይም ደግሞ አይኤፍአርኤስ ተጠቅሜ ነው ይሄንን ፋይናንሻል ስቴትመንት ያዘጋጀሁት ብላችሁ እዚህ ኖት ላይ ልታስቀምጡት ስላላችሁ። ሌላው ደግሞ አካውንቲንግ ፖሊሲስ ሜዠርመንትስ የሚቀመጡበት ሴክሽን ነው። በአጠቃላይ ሌሎቹ ፋይናንሻል ስቴትመንቶች ላይ ምን ያላረግናቸው ሪፖርት ማድረግ ያልቻልናቸው ነገሮች